አንድ ነገር አለ እኔ ምኖረውበት የነበረው ከደንበል ጀርባ ነው ስኖር ጎረቤቶች ይጠሩኛል ሲጠሩኝ የሆነ የደሃ ደሃ ነኝ እባካችሁን እርዱኝ የሚል ፊልም ቢኒያም ለቋል ልጁን ታቅፎ ማለት ነው ነይ 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 እስቲ ይሉኛል ጎረቤቶች እሺ እላለሁ ይሄን ፊልም ተመልከቺ ይሉና ያሳዩኝና እነሱ ሁሉም አንገታቸውን ይደፋሉ አዘንኩ ወዲያው የውሃ ሚዲያ ሄጄ ዲቦራም ቢኒያምም ልጁን እንዳያወጡብኝ መናገር አለብኝ ሁለተኛ ለምን የልጁ ሞግዚት እኔ ነኝ በታክሲ ሲሄድ ይሄ ሊታቂዋለሽ የውሃ ሚዲያ የሚዲያ ልጅ ኮንትሮባንድ ልጅ ሌላም እየተወራበት እኔ በመሃል ጭንቅ ለልጁ ልብሱን ሁሉ ቀይራለሁ አንዳንዴ እስቲ በማይታወቅበት ልብስ ይሁን አንዳንዴም እንደዋቃጥለዋለሁ እናደዳለሁ በጣም እና ይህ ሁሉ ሁኔታዎች በእኔና በህፃኑ ያለፈ ተሻግር ያለው እኔ ቀደም ሲል ሁለት ልጆች አሳድጌያለሁ አንዷ ዲቦራ ናት አንዷ ሊያ ናት ሁለት ልጅ ሳሳድግ ድምጼ ተሰምቶ አይታወቅም ግን በዚህ ህፃን ልጅ አንገቴን መደፋበት ጉዳይ የለም ሚዲያ ላይ መውጣት እሱስ ዶላሩን ያፍሳል ይሄ ህፃን ልጅ ግን የዛሬ ህፃን የነገ ታዳጊ ነው መጨረሻው በዚህ ህይወት ውስጥ ይኖራል እስቲ አስቢው አንድ ሁለት ቢኒያምና ህፃኑን ለማስተዋወቅ እኔ 17 ቀን ይፈጀብኝ ህፃኑ ምን ያደርጋል ማንንም ልጅ ላይ ሰው ትልቅ ሰው ሲያገኝ ሄዶ እግሩ ላይ ጥምጥም ይላል ያሳዝንሻል ግን ቢኒያምን ለማወቅ ቢኒያም ይመጣል አባትህ እኮ ነኝ እኔ እኮ ነኝ ይለዋል ከምንም ይቺ ጉልበቱን ያጥፍና ሰውነቱን አቀማመጡን መሃል ያደርግና ወደ ግድግዳው ነው የሚሸሸው ይሄ ልጅ ምን ሆኖ ነው እንዲህ የሚሆነው እስቲ ቆይ ሁሉ ጊዜ እንዲህ ሲሸሸው አንድ ቀን እስቲ ቆይና ቢኒያም ወተት ይግዛልህ ብዬ ሄድኩኝ ወደ ቢኒያም መንገድ ሲሄድ 3 ሆነው እየመጡ እስቲ ዛሬ ስጋ ግዛለት ቢኒያም ምናምን አልኩት እሺ ብሎ ግማሽ ኪሎ ስጋ የተፈጨ ጎድንም እንደዚህ ወደ 800 ብር አወጣ ልጁ ግን በዛው ልክ ራሱ ቢኒያም ተሸክሞት ልጁ እያለቀሰ እንባውን ያንጠባጥባል ቢኒያም ጭንቅላት ላይ ንፍጡን ሁሉ